ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የብልጽግና ፓርቲ አባላት የሆኑ ፐብሊክ ሰርቫንት ወቅታዊ ሀገራዊና ዓለም አቀፋዊ ነባራዊ ሁኔታዎችን በተገቢው በመገንዘብ ልማትና ሰላም የማጠናከር እንቅስቃሴ ላይ የድርሻቸውን መወጣት እንዳለባቸው ተገለጸም። በተሻገረ ህልም በላቀ ትጋት አስተማማኝ ነገር መስራት በሚል ርዕስ በከፋ ዞን ማዕከል የፐብሊክ ሰርቫንት የፓርቲ አባላት ስልጠና እየተካሄደ ነው። ዘገባው የባልደረባችን ታምራት ኃይለ ነው። ጽዮን ታደለ እንደሚከተለው ታቀርበዋለች። ከተሳታፊዎች ውስጥ አንዳንዶቹ በሰጡት አስተያየት አባሉና አመራሩ ወቅታዊ ዓለም አቀፋዊ ሀገራዊ ሀገራዊና አካባቢ ጉዳዮች ላይ ሰፊ ግንዛቤን በመያዝ እንዲንቀሳቀስ የሚያስችል መሆኑን ተናግረዋል። ይህ ስልጠና አጠቃላይ ከሀገር ጀምሮ እስከ ታችኛው መዋቅር ድረስ እየወረደ ያለ ስልጠና ነው። ይህ ስልጠና ስናልፍ በአጠቃላይ በሀገር ደረጃ በቀጠና ደረጃ በዓለምም በአፍሪካም ያሉ አስተሳሰቦች ላይ ያለውን የተዛቡ አስተሳሰቦችና ግንዛቤዎችን ለማስተካከል እየተሰሩ ያሉ ውጤቶችንም በተገቢ ሁኔታ አባሉ እንዲረዳና ከተሳሳቱ አስተሳሰቦችና አመለካከቶች እንዲጸዳ ታስቦ የተዘጋጀ ስልጠና እንደሆነ ነው የተረዳሁት። ስልጠናውና ግምገማው በርግጥ ያው እንደ ክልላችን እየተሰጠ ያለ ነው። ከክልላችንም አልፎ ደግሞ በዞኑ የሚገኙ ፐብሊክ ሰርቫንትን በሀገራዊና ዓለም አቀፋዊ ይዘቶች ላይ በመነጋገር ፐብሊክ ሰርቫንቱ የራሱን ጉልህ የሆነ ድርሻ እንደ ሀገር እየመጡ ያሉ ለውጦችንና ተግዳሮቶችን የጋራ በማድረግ ድርሻን እንዲወጣ ከማድረግ አንጻር ነው እየተሰጠ ያለው። የኢትዮጵያን ከፍታ የማይፈልጉና የግላቸውን ዓላማ ለማሳካት የሚሞክሩ አካላትን በጋራ መታገል እንደሚገባ አብራርተዋል። አባሉና አመራሩ እንደ ሀገር እየታየ የመጣውን የለውጥ ጉዞ ተጠናክሮ እንዲቀጥል በጋራ መረባረብ እንዳለበት ተጠቁሟል። እንደ ሀገር እየመጡ ያሉ ለውጦች ቀላል የሚባሉ አይደሉም። በተለይ ከዚህ ከለውጥ መንግስት ወዲህ እየታዩ ያሉት በከተማም ይሁን በገጠር ሰፊ እንቅስቃሴዎች፣ ሰፊ ውጤቶች እየታዩ ነው፣ እየተመዘገቡ ነው ያሉት። እነዚህን ውጤቶች አባልም የእያንዳንዱ ድርሻ ያለበት ውጤት እንደሆነ ነው የምንረዳው። ስለዚህ ይህን ውጤት የማስቀጠል ጉዳይ የአንድ አካል ብቻ አይደለም። ሁሉም የራሱ ተግባር አድርጎ የራሱን ኃላፊነት መወጣት እንደሚጠበቅበት ይሰማኛል። በዚህ ላይም አባሉ ከተለያዩ ከአሉባልታዎች የጸዳ ሆኖ ከተለያዩ ማህበራዊ ሚዲያዎች ላይ የሚነዙትን ወሬዎችን ባለመቀበልና እውነታውን ከመንግስት ሚዲያዎች በመቀበል ስራውን ማስከድ አለበት። ለውጡን መደገፍና አብሮት ያይዞ መቀጠልና ማስቀጠል አለበት የሚል መልእክት ነው ያለኝ። እንደ ሀገር በርግጥ በርከት ያሉ ስራዎች እየተሰሩና ለውጦች እየታዩ ያሉበት ሂደት ነው ያለው። ለምሳሌ ለማንሳትም የህዳሴ ግድብን ማንሳት ይቻላል። ሌሎችም እንደዚሁ ከልማት ትሩፋትም አንጻር ከኮሪደር አንጻር እየተሰሩ ያሉና እየታዩ ያሉ ለውጦች አሉ። ነገር ግን እነዚህ ነገሮች እንዲሁ አልጋ ባልጋ ሆነው የመጡ ሳይሆን በብዙ ተግዳሮቶች ውስጥ ታልፎ የመጡ ያሉ ነገሮች ናቸው። ማለትም እንዳየነው በስልጠና ሰነዳችን ላይ በባዳና በባንዳዎች ተግዳሮት ነው ታለፉ እየመጡ ያሉት። እነዚህን ደግሞ አንደኛ አባሉም ሆነ አመራሩ እንደ አካባቢው ተጨባጭ ሁኔታ ያለው ችግር ምንድነው? እነዚህን ችግሮች ደግሞ ለይቶ እንዴት አድርገን ነው እንደ አካባቢያችን ነባራዊ ሁኔታ መፍታት ያለብን? በአካባቢያችን ደግሞ ለለውጥ ወደ ለውጥ ሊያስገቡ የሚችሉ ነገሮች ምንድናቸው ተብሎ ተለይቶ የሚሰሩ ከሆነ አንድ አካባቢ ብቻ እየተሰራ ያለው ትልልቅ ፕሮጀክት የሀገር ቢሆንም እንደ አካባቢ ደግሞ ሊሰሩ የሚገቡ ነገሮችን ለይቶ አመራሩም አባሉም ድርሻውን ሊወጣ ይገባል የሚል ነገር ነው ያለኝ። የስልጠናውን መድረክ ከመሩት ውስጥ የዞኑ ሰላምና ጸጥታ መምሪያ ኃላፊ አቶ አብርሃም አባተ በበኩላቸው አባሉና አመራሩ በለውጡ መንግስት የተከናወኑ ተግባራቶችን በመረዳት ለቀጣዩ ተልዕኮ በጋራ እንዲንቀሳቀስ መድረኩ ትልቅ ፋይዳ እንዳለው ተናግረዋል። ሀገራችን ኢትዮጵያ የውስጥ አቅሟን ተጠቅማ ለመበልጸግ እየተገች ያለች ሀገር ነች። በዚህም እያስመዘገበች ያለችው ለውጥ ቀላል የሚባል አይደለም። ይህንን ሂደቷን ወደ ኋላ ለመቀልበስ ሌት ተቀን ከውስጥም ከውጭም የሚሰሩ ኃይሎች አሉ። ራሽውን አስተሳሰባቸውን ይዞ የባንዳዎችን
ተልእኮ ተቀብለው እየተንቀሳቀሱ ያለው አካላት አሉ። ባንዳዎች የምንላቸው ደግሞ ያው የዚችን ሀገር የራስን ጸጋ የራስን ሀብት ተጠቅማ የመበልጸግ ሂደቷ ማይቀበሉ ሀገራት አሉ። እዚህ ጋርም ተያይዞ ታላቁ የህዳሴ ግድባችን ሁላችሁም በሚዲያ እንደሚታዩት መላው የኢትዮጵያ ህዝብ ከጫፍ እስከ ጫፍ የጋራ አንድነትን ይዞ እያገባደሩና እያጠናቀቀው ያለው ፕሮጀክት ነው። የቀይ ባህር ጥያቄያችንን በተመለከተ መላው አባላችን ህዝባችን ከጫፍ እስከ ጫፍ ጥያቄው ህዝባዊ ጥያቄ ሆኖ ጥያቄውን ደግሞ ከህዝብም አልፎ ዓለም አቀፍ ላይ ያሉ መሪዎች ሁሉ ሳይቀሩ ይህ ጥያቄ አግባብነት ያለው ነው የሚል ምስክርነት የሰጡ ያሉበት ሂደት አለ። ስለዚህ እነዚህን እድሎች እቺ ሀገር የምትጠቀምና በዛ አቅጣጫ የምትሄድ ከሆነ ስጋት ነች፣ የኛን ማድረግ ለማይፈልጉት ማለት ነው። ከዚህ ጋር ተያይዞ የውስጥ ባንዳዎችን የውጭ ባዳዎችን አደራጅቶ የመንቀሳቀስ ሂደትን ለመላው አባላችን ሙሉ ግንዛቤ እናስይዛለን። አባላችን በያለበት አቅጣጫ ትግል ያደርጋል። አባሉና አመራሩ ወቅታዊ ዓለም አቀፋዊ ሀገራዊ ሀገራዊና አካባቢያዊ የፖለቲካ ሁኔታዎች ላይ የጋራ ግንዛቤ በመያዝ እንዲንቀሳቀስ የሚያግዝ መሆኑን አስረድተዋል። ሀገር ያለችበትን ነባራዊ ሁኔታ አባላችን መላው ህዝባችን ጠንቅቆ ማወቅ መቻል አለበት። ሀገራችን ያለችበትን ነባራዊ ሁኔታ ብቻም ሳይሆን ዓለም አቀፋዊ ነባራዊ ሁኔታ ምንድነው ያለው? ከኢኮኖሚ አንጻር ምን አይነት ሸብጥ ነው የተሰራ ያለው? ዓለም አቀፋዊ በሆነ ነባራዊ ሁኔታ ከፖለቲካ አንጻርስ ዓለም አቀፋዊ ነባራዊ ሁኔታ ምንድነው የሚመስለው የሚለውን በጥልቀት ማወቅ መቻል አለብን። በጥልቀት ስናውቅ ዛሬ ላይ ለሚያጋጥመን ችግር አንሸነፍም ማለት ነው። ምክንያቱም ፊት ለፊት ተስፋ ያላት ሀገር ነች። አሁን ላይ ያጋጠመው ያሉን ፈተናዎች በጠቅላላ የምናልፋቸው ናቸው። ስለዚህ ከዚህ አንጻር እነዚህን ፈተናዎች በጥልቀት ማወቅ መቻል አለብን። ፈተናዎችን ካወቅን ደግሞ ፈተናዎችን ልንሻገር የምንችልበት እድል ላይ የጋራ የሆነ ተግባቦት እየፈጠርን የምንሄድ ከሆነ ብሩህ ተስፋ ያላት ሀገር እንደሆነች መላው አባላችን መላው ህዝባችን ግንዛቤ እየያዘ የሚሄድበት ሂደት ይኖራል የሚል እሳቤ ነው ያለኝ። በከፋ ዞን ጎባ ወረዳ በዶሮ እርባታ ስራ የተሰማሩ ሴቶች ውጤታማ የሆኑ መምጣታቸውን ተናገሩም። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት በበኩሉ የሌማት ትሩፋት ተግባራትን ለማስፋፋት እየተሰራ እንደሚገኝ አስታውቋል። ታደሰ ወልደ ሰንበት ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ የተገኘውን ዘገባ እንደሚከተለው ያቀርበዋል። በደቡብ ሬዲዮና ቴሌቪዥን ድርጅት ለቦንጋ ኤፍኤም 97.4 ሬዲዮ ጣቢያ አስተያየት ከሰጡ ሴቶች መካከል ወይዘሮ አቦገ የቦና ወይዘሮ ገባይነሽ ጋዎ በ2017 ዓ.ም እያንዳንዳቸው 20 ጫጩት ዶሮዎችንና የዶሮ ቤት ድጋፍ ወስዶ ወደ ስራ በመግባት ውጤታማ መሆናቸውን ተናግሯል። በአጭር ጊዜ ውስጥ ለአካባቢው ገበያ እንቁላል ማቅረባቸውን ተናግረው ለቀጣይ ከዶሮ ወደ በግ እርባታ ለመሻገር እቅድ እንዳላቸውም ገልጿል። እንቁላል ከመሸጥ ባሻገር ዶሮዎችን በማርባት ቁጥራቸውን ማብዛታቸውንም ተናግሯል። በወረዳው የሌማት ትሩፋትን ለማስፋፋት ከሚሰሩ ዘርፈ ብዙ ስራዎች መካከል የዶሮ፣ የስጋ፣ የአሳና የወተት መንደሮችን መመስረት ዋነኞቹ ናቸው ተብሏል። በዚህ ዘርፍ የተሰሩ ስራዎች ውጤታማ መሆናቸውን የወረዳ ምክትል አስተዳዳሪና በወረዳው 35 የዶሮ መንደሮች ተመስርተው የዶሮ ጫጭቶች በነጻ እንደተሰጡና ሴቶች ከራሳቸው ፍጆታ አልፎ ለአካባቢ ገበያ እንቁላል ማቅረባቸው ለሌሎች ተነሳሽነትን ፈጥሯል ነው ያሉት። በሌሎች የሌማት ትሩፋት ተግባራት ኤልኤልአርፒ በተሰኘው ፕሮጀክት ድጋፍ 18 ምርጥ የቦንጋ በጎች በወረዳ ተሰራጭተው 102 ግልገሎች መወለዳቸውንም ጠቁሟል። እነዚህን ስራዎች በሁሉም የወረዳ አካባቢዎች ለማስፋፋት እቅድ ተይዞ እየተሰራ መሆኑንም ነው አቶ አለማዮ የገለጹት። የተገባደደው በጀት ዓመት በክልሉ በጸረ ሙስናና ስነ ምግባር ዘርፍ የተሻለ አፈጻጸም የተመዘገበበትና ትምህርት ሊወሰድበት የሚገባ መሆኑን የክልሉ ጸረ ሙስናና ስነ ምግባር ኮሚሽን ገለጸም። ኮሚሽኑ የ2017 በጀት ዓመት አፈጻጸም ግምገማና የ2018 እቅድ ላይ ከባለድርሻ አካላት ጋር በሚዛን አማን ከተማ መክሯል። ከክልሉ መንግስት ኮሚኒኬሽን ቢሮ የተገኘውን ዘገባ ብሩክታይት ብርሃኑ ታቀርበዋለች። በተከናወነው 2017 በጀት ዓመት 729 ጥቆማዎችን በመቀበል 292 በአስቸኳይ ሙስና መከላከል ምላሽ መስጠት የተቻለበት በሂደቱም በገንዘብ 178 ሚሊዮን 871392 ብር ከ2 ሳንቲም ከምዝበራ ማዳን መቻሉን ተናግረዋል። በተደረገው የተጠናከረ ስራ በአይነት 166708.55 ካሬ ሜትር የከተማ መሬትና 500.568 ሄክታር የገጠር መሬት ከምዝበራ ማዳን ተችሏል ሲሉ ኮሚሽነር ሙሉ ሰው ዘዴ ተናግረዋል። 124 ጥቆማዎችም የሙስና ወንጀል የሚያቋቁሙ መሆናቸውን በማረጋገጥ ለፍትህ አካላት ማስተላለፍ መቻሉንም ኮሚሽነሩ ተናግረዋል። የሀብት ማሳወቅና ምዝገባ አዋጅ ቁጥር 41/2017 የአስቸኳይ የሙስና መከላከል ስራ አፈጻጸም መመሪያ ቁጥር 29/2017 እና የህዝባዊ ድርጅቶች የሀብት ማሳወቅና ምዝገባ አፈጻጸም መመሪያ ቁጥር 22/2017 በበጀት ዓመቱ በክልሉ ምክር ቤትና በፍትህ ቢሮ በማጽደቅ ወደ ስራ መግባት ተችሏልም ብለዋል። በሌላ በኩል ደግሞ የስነ ምግባር መከታተያ ክፍል ማደራጀት የሚገባቸው ተቋማት አደራጅተው ወደ ስራ ባለመገባቱ የተደራሽነት
ተጠያቂነት ችግሮች በበጀት ዓመቱ የተስተዋለበት ስለመሆኑም አንስተዋል። ካለው ችግር እንዲሁም በየደረጃው ካለው ከሰው ኃይላችን ጋር ሲነጻጸር የአሰራር ስራ ጥናት አድርጎ ተቋማዊ ሙስናን የመከላከል ስራ በጅምር ደረጃ ያለ ስለሆነ ሁሉም የስነ ምግባር መከታተያ ክፍሎች ትኩረት ሊያደርጉ ይገባል ብለዋል። በየደረጃው ያለው አመራር የስነ ምግባር መከታተያ ክፍል ስራዎችን ከመደገፍ ከመከታተልና ከማብቃት አኳያ ከተቋማት የተለያየ በመሆኑ ሁሉም ይረባረብበትና ሊታገዝ የሚገባ ስለመሆኑም ኮሚሽነሩ ጠቁሟል። በየደረጃው የታዩ ጥንካሬዎችን በማስፋት ጉድለቶችን በማረም ውጤታማ የሙስና መከላከል ስራዎችን ማጠናከር ያስፈልጋል ብለዋል። ኮሚሽኑ ባገባደድነው በ2017 በጀት ዓመት በ21 ተቋማት የድጋፍና ክትትል ስራዎችን ማከናወን መቻሉና የድጋፍና ክትትል ስራ ዋና ዓላማ በተቋማት የስነ ምግባር ደረጃዎች መከበራቸውን ለማረጋገጥ በአፈጻጸም ላይ ያሉ ክፍተቶችን በመለየት በመንግስት ተቋማት ውስጥ የታማኝነት ባህልን ለማሳደግ ያለመ እንደሆነ ገልጸዋል። በ2017 በጀት ዓመት የተገኙ ልምዶችን መሰረት በማድረግ የ2018 እቅድ ስኬቶችን ለማጠናከርና ያሉትን ክፍተቶች ለመቅረብ ታስቦ የተዘጋጀ መድረክ መሆኑንም እንዲሁ ገልጸዋል። በ2018 በጀት ዓመት 4 ክልላዊ ፋይዳ ባላቸው ርዕሰ ጉዳዮች የተቋማት የሙስና መከላከል ጥናትና ምክረ ሀሳብ ማመንጨትና መከታተል እንዲሁም 4500 የተቋማት አመራሮችና ሰራተኞች አዲስ የሀብት ምዝገባ ማካሄድ ዋና ዋናዎቹ በእቅድ የሚተገበሩ መሆናቸውን ጠቁመዋል። የኮሚሽኑ ሙስናና ብልሹ አሰራርን የመከላከል እቅድ መሳካት የሁሉም የመንግስት ተቋማት አመራሮችና ሰራተኞች፣ የስነ ምግባር ኦፊሰሮችና የሚዲያ ባለሙያዎች ሚናቸውን እንዲወጡ ጠይቀዋል። በመኸር አዝመራ በእስካሁን አፈጻጸም ከ118,000 ሄክታር በላይ መሬት መልማቱን የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀም። በአዝመራው የቴክኖሎጂ አጠቃቀም ከ22 በመቶ ያልተሻገረ መሆኑም ተገልጿል። ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ የተገኘውን ዘገባ ብሩክታዊት ብርሃኑ ታቀርባለች። በመኸር አዝመራው በእስካሁኑ ከ118,000 ሄክታር በላይ መሬት መልማቱ ተገልጿል። በአዝመራው የቴክኖሎጂ አጠቃቀም ከ22 በመቶ ያልተሻገረ መሆኑም ተገልጿል። የመምሪያው ምክትልና የእርሻ ህብረት ስራ ልማት ዘርፍ ኃላፊ አቶ አክሊሉ አማደ በ2017-18 መኸር አዝመራ በዞኑ 123,554 ሄክታር መሬት ለማልማት ታቅዶ በእስካሁኑ 118,944 ሄክታር ማልማት ተችሏል ብለዋል። በአዝመራው 6.2 ሚሊዮን ኩንታል ምርት ለማግኘት ግብ ተጥሎ እየተሰራ ስለመሆኑም አንስተዋል። ከታረሰው መሬት 19,000 ሄክታር አካባቢ በሙሉና ጎደሎ ፓኬጅ የለማ መሆኑን ጠቁሞ ይህም በዘር ከተሸፈነው 22 በመቶ ብቻ ነው ብለዋል። በአዝመራው ከቀረበው ከ11,000 ኩንታል በላይ የአፈር ማዳበሪያ 6,500 ኩንታል በላይ ጥቅም ላይ እንደዋለም ገልጸዋል። ከምርጥ ዘር ድርጅት 3,800 እንዲሁም ከአርሶ አደር ወደ አርሶ አደር ከ52,000 ኩንታል በላይ በድምሩ 55,000 ኩንታል ዘር መቅረቡን ጠቁመዋል። በዞኑ መልማት እየቻለ የቀረ መሬት በርካታ በመሆኑ የኑሮ ውድነትን ለመቋቋምና የምግብ ዋስትናን ለማረጋገጥ አሁንም ትኩረት እንደሚጠይቅ አመላክተዋል። በሌላ በኩልም በቂ ምርት ለማምረት ከቴክኖሎጂ አጠቃቀም ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት ጥረት መደረግ እንዳለበትም አቶ አክሊሉ አስገንዝበዋል። ከደረጃ ሀመርሃ ግብር ከፋዮች በእስካሁን ከ7 ሚሊዮን ብር በላይ ገቢ መሰብሰቡን የቢጣ ወረዳ ገቢዎች ቅርንጫፍ ጽሕፈት ቤት አስታወቀም። ማህበረሰቡ ግብርን በወቅቱ በመክፈል ከተለያዩ አስተዳደራዊና ሕጋዊ ቅጣቶች ራሱን እንዲጠብቅ ጽሕፈት ቤቱ ጥሪ አስተላልፏል። አንተነህ ፍቃዱ ተጨማሪ አለው። ገቢ የአንድ አካባቢ ሁለንተናዊ እንቅስቃሴ መሰረት መሆኑን የተናገሩት የጽሕፈት ቤቱ ኃላፊ አቶ መስፍን ቆጶ ለዚህም በትኩረት እየተሰራ ነው ብለዋል። በወረዳው በተጀመረው የ2017-18 ገቢ ግብር አሰባሰብ ከደረጃ ሀመርሃ ግብር ከፋዮች ከ5 ሚሊዮን 476 ሺህ ብር በላይ ለመሰብሰብ ታቅዶ ይህ ዜና እስከተጠናቀረበት ከ7 ሚሊዮን ብር በላይ ተሰብስቧል ብለዋል። ለገቢው ከፍተኛ መሆንም ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የተጨመረው 38 በመቶ የግብር ምጣኔ ከፍተኛውን ድርሻ እንደተወጣ ተናግረዋል። በወረዳው 1068 የደረጃ ሀመርሃ ነጋዴዎች እንደሚገኙ የተናገሩት ኃላፊ ከዚህም 161 እስካሁን ግብር አልከፈሉም ብለዋል። 101 ደረጃ ሀ እና 34 ደረጃ ለነጋዴዎች ግብራቸውን በማሳወቅ እየከፈሉ ስለመሆናቸውም አንስተዋል። በተለይም አንዳንድ ነጋዴዎች የተሳሳተ እና ሐሰተኛ የሂሳብ መዝገብ በማቅረብ የመንግስትን ገቢ እንዳያጭበረብሩ ክትትል እየተደረገ መሆኑንም ተናግረዋል። በወረዳው በበጀት ዓመቱ ከማዘጋጃና መደበኛ ከ343 ሚሊዮን 900 ሺህ ብር በላይ ለመሰብሰብ ታቅዶ በስካሁኑ 18 ሚሊዮን 800 ሺህ ብር በላይ ማሳካት እንደተቻለም ገልጸዋል። የዓመቱ እቅድ ለማሳካት ከተለያዩ ምንጮች የሚሰበሰቡ ገቢ ላይ ትኩረት መሰጠቱን ጠቁመው የደረጃ ለውጥና የደረሰኝ አጠቃቀም ስራዎችን ለአብነት አንስተዋል። በስካሁኑ 81 ነጋዴዎች የደረጃ ሽግግር ማድረጋቸውንም ገልጸዋል። ግብር ከፋ
ተካፋዮቹ በበኩላቸው ግብር በወቅቱ መክፈል ለአካባቢ እድገት ጉልህ ሚና እንዳለው አንስተዋል። ሁሉም አካል ሰርቶ ከሚያገኘው ገቢ ግብር መክፈሉን ባህል ማድረግ እንዳለበትም አሳስበዋል። በተያዘው በጀት ዓመት 75000 ላሞችን በሰው ሰራሽ ዘዴ በማዳቀል ዝርያን ለማሻሻል በትኩረት እንደሚሰራ የክልሉ ግብርና ቢሮ ገለጸም። በዚህ የዝርያ ማሻሻል ተግባር የወተት ምርት ለማሳደግ አቅጣጫ መቀመጡን ነው የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በማህበራዊ ትስስር ገጻቸው የገለጹት። የሌማት ትሩፋት ከተጀመረ 4 ዓመታት መሆኑን ያነሱት የቢሮ ኃላፊ በኢኒሼቲቭ ለማሳካት ከተቀመጠው ግብ ለማድረስ መታተር እንደሚገባም አስገንዝበዋል። አንዲት የተሻሻለች ጥጃ ለአንድ አርቢ የዛሬ ጥጃ የነገ ላም በሚል መሪ ቃል በበጀት ዓመቱ ከታቀደው አጠቃላይ ግብ 25 በመቶውን ለማሳካት ያለመ ክልል አቀፍ የተቀናጀና የተደራጀ የሲንክሮናይዜሽን ዘመቻ ከዛሬ ጀምሮ ለተከታታይ 10 ቀናት እንደሚካሄድ ተናግረዋል። ለዘመቻው ስኬት ከክልል እስከ ቀበሌ የሚገኙ ሁሉም የግብርናው ሴክተር የድርሻውን እንዲወጣ አቶ ማስረሻ በላቸው አሳስበዋል። የዘገበው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የተጠናቀቀው በጀት ዓመት ኢትዮጵያን ከተረጂነት የሚያላቅቅ መሰረት የተጣለበት ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ሚኒስትሩ የ2017 በጀት ዓመት አበይት የመንግስት ክንውኖችን እንዲሁም የቀጣይ ተስፋዎችን አስመልክተው በሰጡት መግለጫ በለውጡ ዓመት መንግስት በርካታ ድሎችን አስመዝግቧል ብለዋል። ዘገባው የፋና ሚዲያ ኮርፖሬት ነው፣ እንደሚከተለው ይቀርባል። ባለፉት 7 የለውጥ ዓመታት በራሳችን የልማት አካሄድ በአካታች የዲሞክራሲ ስርዓት ግንባታ በርካታ ድሎችንና እመርታዎችን አስመዝግበናል። በዘላቂ ሀገር በቀል የኢኮኖሚ ሪፎርም እየተመራን ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን በማረጋገጥ ኢትዮጵያን ከተረጂነት ለማላቀቅ የሚያስችል መሰረት ጥለናል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የ2017 በጀት ዓመት አበይት የመንግስት ክንውኖችን እንዲሁም የሚቀጥለው ዓመት ተስፋዎችን አስመልክተው በሰጡት መግለጫ በለውጡ ዓመታት መንግስት በጠንካራ የልማት አካሄድና አካታች ዴሞክራሲ ስርዓት ግንባታ በርካታ ድሎችን አስመዝግቧል ብለዋል። በዘላቂ ሀገር በቀል ሪፎርም በመመራት ምርታማነትን በማሳደግ እንዲሁም የምግብ ሉዓላዊነትን በማረጋገጥ ረገድ ተጨባጭ ስኬቶች እንደተመዘገቡም ገልጸዋል። በተጠናቀቀው የ2017 በጀት ዓመት በኢትዮጵያ ታምርት ንቅናቄ በርካታ የገቢ ምርቶችን በሀገር ውስጥ መተካትና የወጪ ንግድን ማሳደግ መቻሉን ገልጸዋል። በተጨማሪም የተሟላ የማክሮ ኢኮኖሚ ማሻሻያ በማድረግ የግሉን ዘርፍ በኢኮኖሚው ተሳታፊ በማድረግ በአረንጓዴ አሻራና የአየር ንብረት ለውጥ ስኬታማ ስራዎች መፈጸማቸውን ጠቅሰዋል። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ በተባበሩት መንግስታት በጸጥታው ምክር ቤት ይቀርቡ የነበሩ ጫናዎችን መመልከት መቻሉን አስታውሰው ግድቡ እንዳይጠናቀቅ የተደረጉ ሙከራዎች መክሸፋቸውን አብራርተዋል። በአመራር ጥበብና ብልሃት እንዲሁም በህዝቡ የተደራጀ አቅም ግድቡን በማጠናቀቅ ታሪክ መስራት መቻሉን ነው የገለጹት። በአጠቃላይ የተጠናቀቀው ዓመት የማንሰራራት ጅማሮ የታየበት ነው ያሉት ሚኒስትሩ ዓመቱ ኢትዮጵያ ውስብስብ ችግሮችን በማለፍ በሁሉም ዘርፍ ስኬቶችን ያስመዘገበችበት ዓመት ነው ብለዋል። በታዳሽ ኃይል ማመንጫ ግንባታ ታሪክ ባልተለመደ ሁኔታ ከ13 ጊዜ በላይ በጸጥታው ምክር ቤት አጀንዳ ተደርገን በድል ተወጥተነዋል። በብዙዎቹ ዘንድ አይችሉም የተባልንበትም ምዕራፍ ዘግተናል። ከሰማይ በታች ስራውን ለማስቆም የተቆፈረውን ጉድጓድ ሁሉ በአመራር ጥበብና ብልሃት በህዝባችን የተደራጀ አቅም በመታገዝ ማለፍ ችለናል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም ምሩ አብሬያችሁ ቆይታ አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።